ታሪካችን የሚጀምረው ጆዋን የተባለች ቆንጂዬ ልጅን እያስመለከተን ሲሆን ጆዋን ከፍቅረኛዋ ጋር ከተለያየ 7 ቀን እንደሆናት ሊያንግ ለተባለ አብሯት በጠባብ ክፍል ውስጥ ላለ ሸበላ ልጅ ትነግረዋለች። ጆዋን ምንም እንኳን ፍቅረኛ ቢኖራትም ከሊያንግ ግን የአይን ፍቅር ነበረባት። በዛሽ በጠባብ ክፍል ውስጥ እያሉ ሊያንግ አይኑን እያቁለጨለጨ ወደ ጆዋን ይጠጋታል። በዚህ ጊዜ ግን ምንም ከማድረጉ በፊት ጓደኞቻቸው መጥተው በሩን ይከፍቱባቸዋል። በመቀጠል የነበረባቸው ዝግጅት ጨርሰው ሁሉም በመበታተን ወደ የቤታቸው መሄድ ይጀምራሉ። ጆዋንም ብቻዋን ትቀርና እሷም ወደ ቤቷ ልትሄድ ስትል ሊያንግ ሞተሩን ይዞ ወደዚያ በመምጣት ፈቃደኛ ከሆንሽ ወደ ቤትሽ ልሸኝሽ ይላታል። ጆዋንም ሁለቴ እንኳን ሳታስብ በሐሳቡ በመስማማት ሞተሩ ላይ ወጥታ ይሄዳሉ። ከትንሽ ቆይታም በኋላ ሞተሩን አንድ መናፈሻ ጋር ያቆመውና ስለ ኤክስ ቦይፍሬንዷ ይጠይቃታል። ጆዋንም በምላሿ ለእሱ ያላት ፍላጎት ምጥጥ ብሎ ከውስጧ እንደወጣ ትነግረዋለች። ከዚያም ይዛ የነበረውን ቢራ ግጥም አድርጋ ከጠጣች በኋላ ወደ ሊያንግ ቀስ ብላ በመቅረብ ከንፈሩን ትስመዋለች። ይህንንም ተከትሎ ወደ ሊያንግ አፓርትመንት ሄዱና አሪፍ ምሽትን ያሳልፋሉ። በሚቀጥለው ቀን ጆዋን ከእንቅልፏ ስትነቃ ራሷን በሊያንግ ቤት ውስጥ ስላገኘችው በጣም ትደነግጣለች። በዚህ ጊዜም ሊያንግ ወደ ክፍሉ ይገባና ትላንት ማታ ከመሳሳም ውጪ ምንም እንዳላደረጉ ይነግራታል። ጆዋንም ይህንን ስትሰማ ራሷን በማረጋጋት አፓርትመንቱን ለቃ ትወጣለች። ጆዋን ከሄደች በኋላም ሊያንግ ቤቱን ዞር ዞር ብሎ በሚመለከትበት ጊዜ ጆዋን ብራስሌቷን ረስታ እንደሄደች ደውሎ ይነግራታል። ጆዋንም ከትንሽ ቆይታ በኋላ ወደ ሊያንግ ጋር ተመልሳ ስትመጣ ሊያንግ ከሌላ ሴት ጋር እያወራ ሲሳሳቅ ታገኘዋለች። ጆዋንም በጣም በመናደድ ወደ እነሱ ጋር ትቀርብና ብራስሌቷን እንዲሰጣት ትጠይቀዋለች። ሊያንግም ወደ ቤቱ ይዟ ሲገባና እንደ ትናንትናው በድጋሚ ሊቀርባት ሲሞክር ጆዋን ታስቆመውና ብራስሌቷን እንዲሰጣት ትነግረዋለች። ሊያንግም ለካ ለዛ ነው የመጣሽው፣ እኔ እኮ ለሌላ ነገር መስሎኝልና ወደ ክፍሉ ገብቶ ብራስሌቱን ሲፈልገው ካስቀመጠበት ቦታ ላይ ያጠዋል። ከዚያም የጽዳት ሰራተኛ የቆሻሻ መጣያ ውስጥ ከጣለችው ብሎ እዚያው ውስጥ መፈለግ ይጀምራል። ጆዋንም እያደረገ ያለውን ነገር ተመልክታ በሱ መሳቅ ትጀምራለች። ሊያንግ በመቀጠል ብራስሌቷን ይሰጣትና እንደተመቸችው ይነግራታል። በዚህ ጊዜም ጆዋን እሷም ጋር ያለውን ስሜት ትገልጽለታለች። ካገኘችው ጊዜ ጀምሮ በጣም በሕይወቷ ደስተኛ እንደሆነችና ከዚህ በላይ የመኖር ጉጉት እንዲኖራት እንዳደረጋት ትነግረዋለች። የዛን ቀን አመሻሽ ላይ ሊያንግ ወደ ቤቱ ተመልሶ ከጆዋን ጋር በሜሴጅ እያወሩ ሳለ እናቱ በጣም አስቸጋሪ የጤና እክል ስለገጠማት ከእሷ ጋር መሆን እንዳለበት የሚገልጽ መልእክት ይደርሰዋል። በሚቀጥለው ቀን ሊያንግ ወደ ዳቦ ቤት ሄዶ ለጆዋን ኬክ ሊገዛላት ሲል ጆዋን ከቀድሞ ፍቅረኛዋ ጋር ሆና ይመለከታታል። ጆዋን የቀድሞ ፍቅረኛዋን ያገኘችው ስለ መጨረሻው ፕሮጀክታቸውና ስለ ምርቃት እቅዳቸው ለማውራት የነበረ ቢሆንም ሊያንግ ግን የመሰለው እንደገና ከሱ ጋር ለመቀጠል ያሰበች መስሎት በጣም ተናዶ ይሄዳል። በኋላ ላይ ጆዋን ሊያንግን ታገኘውና ምርቃቷ እየተቃረበ እንደሆነ በመንገድ ታቅፈዋለች። በዚህ ጊዜም ሊያንግ ቅድም ባየው ነገር በጣም ተናዷል መሰለኝ ለቫኬሽን ብሎ የገዛውን ትኬት ይደብቀዋል። በመቀጠል ወደ መዝናኛ ቦታ ይሄዱና መዝናናት ይጀምራሉ። ይህንን ጊዜም ሊያንግ ጆዋንን አይኗን እንድጨፍን ከነገራት በኋላ የገዛላትን ስጦታ ከደብዳቤ ጋር አድርጎ በመስጠት ምንም ቃል ሳይናገር ጥሏት ይሄዳል። ጆዋንም ደብዳቤውን ከፍታ ስታነበው ሊያንግ ጥሏት እንደሄደ ትረዳለች። በደብዳቤው ላይም ሌላ ሰው እንድታገኝና ሕይወቷን እንድትቀጥል ነግሯታል። ትዕይንታችንም ከጥቂት ዓመታት በኋላ ይወስደንና ጆዋን በቤተሰቦቿ ፍላጎት ምክንያት ኮሌጅ ሳትገባ ሥራ መስራት ጀምራለች። ለብቻዋም ተከራይታ መኖር የጀመረች ሲሆን የተከራየችው ቤትም የሊያንግ የነበረውን አፓርትመንት ነው። በሌላኛው ቀን ጆዋን ሥራ ገብታ ከሥራ ባልደረቦቿ ጋር መስራት ትጀምራለች። የሥራ ባልደረቦቿ የዛን ቀን ምሽት ኦቨር ለመውጣት አስበው ስለነበር ጆዋን እንድትመጣ ይጋብዛታል። መጀመሪያ ላይ ጆዋን ለመሄድ ፈቃደኛ ያልነበረች ቢሆንም ከስንት ጉትጎታ በኋላ ግን በፓርቲው ላይ ለመገኘት ትስማማለች። የዛን ቀን ምሽት ላይ በፓርቲው ላይ ሁሉም አንድ ላይ በመሆን ጌሞችን መጫወትና መጠጣት ይጀምራሉ። ጆዋንም ብዙ ጠጥታ ስለነበር ነፋስ ለመቀበል በምትወጣበት ጊዜ አንድ ሰካራም ሊተናኮላት ይሞክራል። በዚህ ጊዜም ቁጭ ሊያንግን የመሰለ ልጅ ወደዚያ ይመጣና ጆዋንን ከሰውየው ካስጣላት በኋላ ወደ ቤቱ ይዟት ይሄዳል። ጆዋንም በጣም ሰክራ ስለነበር ያመጣልኝ ሊያንግ ስለመሰላት ከንፈሩን ቀስ ብላ ትስመዋለች። በማግስቱ ጆዋን ከእንቅልፏ ስትነቃ ራሷን የሰው ቤት ስላገኘችው የፈጠነ ቤቱን ለቃ ትወጣለች። ይህ በእንዲህ እንዳለ ማታ ላይ ጆዋንን የረዳት ልጅ የድርጅቱ ዳይሬክተር ሆኖ ጆዋን ወደምትሰራበት መስሪያ ቤት ይመጣል። ጆዋንም ከትንሽ ደቂቃ በኋላ አርፍዳ ወደ ስራዋ ትገባለች። በዚህ ጊዜም አንደኛው የሥራ ባልደረባዋ ትመጣና ባይዚ የተባለ አዲስ ዳይሬክተር እንደመጣ ትነግራታለች። ጆዋንም አዲሱን ዳይሬክተራቸውን ስትመለከተው ማታ ወደ ቤት የወሰዳት ልጅ እንደሆነ ስታውቅ በጣም ትደነግጣለች። ከተወሰኑ ደቂቃዎች በኋላ ባይዚ ብቻውን በሚሆንበት ጊዜ ጆዋን ወደ እሱ ጋር ትመጣና መዋሸቱን እንዲያቆምና ሊያንግ መሆኑን እንዲያምን ትነግረዋለች። በዚህ ጊዜም ባይዚ በጣም በመቆጣት ራሷን እንድታረጋጋ ይነግራታል።
በመቀጠል ጆዋን ስራዋን ጨርሳ ወደ ቤቷ እየተመለሰች እንዴት ሁለት ሰዎች ተመሳሳይ ቁመናና ባህሪ ይኖራቸዋል እያለች ብቻዋን እያወራች መንገዷን ትቀጥላለች። በሐሳብ ተውጣም ስለነበር እግሯም ወለም ሚላትና መሬት ላይ ቁጭ ብላ ሳለ ባይዚ በድንገት ወደዚያ ይመጣል። ጆዋንም ወለም ብሏት እንደሆነ በመንገር አዝሎ ወደ ቤቷ እንዲወስዳት ትጠይቀዋለች። ቤት ከደረሱም በኋላ ውለታውን በትንሹ ለመመለስ ብላ እራት በልቶ እንዴት ትጋብዘዋለች። ጆዋን እግሯ ቢጎዳ እንደምንም ብላ ባይዚ አለርጂክ ያለበትን የባህር ምግቦች ታዘጋጃለች። ይህንንም ያደረገችበት ምክንያት ሊያንግ የባህር ምግቦች አለርጂክ ስላለበት እሱ መሆኑን ወይም አለመሆኑን ለማረጋገጥ ብላ ነው። ባይዚ መጀመሪያ ላይ ምግቡ ምንም ሳይመስል የበላ ቢሆንም ወደ ቤቱ ሊሄድ ሲል ግን መንገድ ላይ ያስመልሰዋል። ጆዋንም በመስኮቷ በኩል እየተመለከተችው ስለነበር ባይዚ ሊያንግ ራሱ እንደሆነ ታውቃለች። ነገር ግን ለምን ሊዋሻት እንደፈለገ አልገባትም። ቀጥላም ሊያንግ ትተዋት ሄደው በሙያዋ እንድታድግና ጥገኛ የሆነ ሴት እንዳትሆን በማለት አስቦ ነው ብላ ታምናለች። በሚቀጥለው ቀን ጆዋንና ባይዚ ከስራ በኋላ በሚገናኙበት ጊዜ ጆዋን ከንፈሩን ትስመውና ሁልጊዜ ስለሚጠብቃት ታመሰግነዋለች። ከዚያም ቀጠል አድርጋ በህይወቷ የምትስማቸው ሰዎች ለእሷ ልዩ ቦታ ስላላቸው እንደሆነና እሱም ከነሱ መካከል አንዱ እንደሆነ ትነግረዋለች። በሌላ ቀን ጆዋን ወደ ስራ እየገባች እያለ ባይዚ በመኪናው ወደ እሷ ጋር ይመጣና ወደ መኪናው እንድትገባ ይነግራታል። ወደ መኪናው ከገባች በኋላ ለስራ ጉዳይ ከሀገር ሊወጣ እንደሆነ ጠቅሶ እንደ ግል ረዳቱ እንድትሆን ይነግራታል። ጆዋንም በዚህ በጣም በመደሰት አብራው ለመሄድ ትወስናለች። ባይዚም በመቀጠል በጉዟቸው ላይ እሱን ትእዛዝ ብቻ እንደምትከተል ይነግራታል። ሆቴል ከደረሱም በኋላ ጆዋን ከባይዚ አጠገብ መተኛት የፈለገች ቢሆንም ባይዚ ግን በሶፋ ላይ እንደምትተኛ ይነግራታል። ጠዋት ላይ ከእንቅልፏ በምትነቃ ጊዜ ግን ራሷን ከባይዚ አጠገብ ተኝታ ታገኘውና በጣም ደስተኛ ትሆናለች። በቀጣይ በስራ ላይ እያሉ ጆዋን አዲስ የመጣው ሞዴል ምን ማድረግ እንዳለበት ወደ እሱ ቀርባ እየነገረችው ሳለ ባይዚ ይህንን ይመለከትና ቅናት ቢጤ ያድርበታል። በዚህ ጊዜም ጆዋንን ይጠራትና ስራዋን ስትሰራ ፕሮፌሽናል እንድትሆንና ብዙም ከሞዴሎች ጋር እንዳትቀራረብ ይነግራታል። በተመሳሳይ ጊዜም አንደኛው ሞዴል ይጠራትና አብራው ዋና እንድትዋኝ ይጠይቃታል። ጆዋንም ደስተኛ በመሆን በሐሳቡ ትስማማለች። ከዛም የዋና ልብሷን ለብሳ መጣ ባይዚን ልብሱን ኋላ እንዲቆልፍላት ትጠይቀዋለች። በዚህ ጊዜም ባይዚ አጋጣሚውን በመጠቀም ልብሱን ሳይቆልፍላት ወደ ግድግዳው ገፍትሮ ሊስማት ሲል በድንገት ስልክ ይደወልለትና ለማናገር ይሄዳል። እዛን ቀን አመሻሽ ላይ ጆዋን ሊያንግን ለመፈለግ ከሆቴል ወጥታ እየሄደች እያለ የሆነ ወጣት መጥቶ ጥቃት ሰንዝሮባት ሊያፍናት ሲል ባይዚ በፍጥነት ቦታው ላይ ደርስና ጆዋንን ታድጓት ወንጀለኛውን በፖሊስ ያስይዘዋል። ከዚያም ቁጭ ብለው ሊያንግ ጆዋንን ሊያስጥላት ሲል እጁ በመጎዳቱ ቁስሉን እያከመችለት ሊያንግ እንደሆነ ይነግራታል። ጆዋንም ይህንን ስትሰማ ለምን በድንገት ጥሏት እንደሄደ ትጠይቀዋለች። ሊያንግም መጀመሪያ ላይ ከሱ ጋር ሊወስዳት እንደነበር ነገር ግን ትምህርቷ ላይ ትኩረት እንዳደረገች ሲያስተውል እሷን ላለመረበሽ በማሰብ ብቻውን ለመሄድ እንደወሰነ ይነግራታል። በመቀጠል ሁለቱም ተያይዘው ወደ ሊያንግ አፓርትመንት ያመራሉ። ልክ ቤቱ እንደደረሱ ሊያንግ ግድግዳ ላይ ለጥፏል ሊስማት ሲል አንዲት ሴት ዘው ብላ ወደ ክፍሉ በመግባት የረሳችውን ክሬም ለመውሰድ እንደመጣች ትናገራለች። በዚህ ጊዜም ሊያንግ የቀድሞ ፍቅረኛው እንደሆነች ለጆዋን ይነግራታል። ጆዋንም ይህንን ስትሰማ በጣም ትደነግጥና ቤቱን ለቃ ወዲያውኑ ትወጣለች። በሚቀጥለው ቀን በስራ ቦታ ላይ የሊያንግ የቀድሞ ፍቅረኛ የሆነችው ሱኪንግ ወደዚያ ትመጣና ጆዋንን ለማስቀናት ትሞክራለች። በመቀጠልም ሊያንግ ጋር ትደውልለትና የእራት ግብዣ ታቀርብለታለች። ሊያንግ ግን ግብዣዋን ባለመቀበል ሞተሩን ይዞ ወደ ጆዋን ጋር ይመጣና አብረው ይሄዳሉ። በሚቀጥለው ቀን ጆዋን የሊያንግን ኢንስታ በምትመለከትበት ጊዜ ከሱኪንግ ጋር አንድ ላይ ሆነ የተነሱትን ፎቶ ታይና በጣም ትናደዳለች። በዚህም የተነሳ ሊያንግ ሙሉ ቀን ትዘገዋለች። በስተመጨረሻ ግን ሊያንግ አንዴ ብቻ እንድትሰሙ ይጠይቃትና ሱኪንግ በቅርቡ የሞተ የቤስት ፍሬንድ እህት እንደሆነችና ሱኪንግን በዙሪያው የማትጠፋው ለወንድምየው እሷ እንደሚጠብቃ ቃል ስለገባለት እንደሆነ ይነግራታል። ጆዋንም ይህንን ስትሰማ ወዲያውኑ ትረጋጋና የታመመችው ሱኪንግን ለመጠየቅ ወደ ቤቷ ይሄዳሉ። ቤቷ እንደደረሱ ጠገን እንዲያደርጋት በማሰብ ሾርባ ያዘጋጁላታል። ሱኪንግም አንድ ላይ ሆነው ስታያቸው የቅናት ስሜት ቢያድርባትም ምንም ማድረግ ግን አትችልም ነበር። በሚቀጥለው ቀን ጆዋን ከስራ እየወጣች እያለ ዝናብ መዝነብ ይጀምራል። በተመሳሳይ ጊዜም አንድ ልጅ ወደዚያ ይመጣና ከጆዋን ጋር ይጋጫሉ። ጆዋንም ለተፈጠረው ነገር ይቅርታ ተጠይቀውና ቦይፍሬንዷ መጥቶ ስለሚወስዳት ጃንጥላውን ከዝናቡ እንዲጠለልበት ትሰጠዋለች። ልጁም በጆዋን ደግነት ተገርሞ ትኩር ብሎ ይመለከታታል። በቤት ውስጥ ሊያንግ በሱኪንግ ወንድሞት በጣም ተበሳጭቶ ስለነበር ቢያንስ እንኳን ያቅሜን ላድርግለት ብሎ የመጨረሻ ምኞቱን ሊያሳካለት ይወስናል። ጆዋንም እርዳታ የሚፈልግ ከሆነ ሁሌም ከጎኑ እንደሆነች ትነግረዋለች። በሚቀጥለው ቀን ጆዋን በስራ ላይ ሳለች የድርጅቱ ማናጀር ወደ እሷ ጋር ይመጣና ድርጅቱን ወክላ ደንበኛቸውን በአግባቡ እንድታስተናግድ ይነግራታል። ጆዋንም ደንበኛውን ለመገናኘት ስትሄድ ትላንት ያገኘችው ሹ የተባለው ልጅ እንደሆነ ትመለከታለች። ምን ማለት እንዳለባትም ግራ ገብቷት ሳለ ሹ ትላንት የሰጠችውን ዣንጥላ ይሰጣትና ወሬውን ይጀምራል።
ጆዋንም ወሬውን እስኪያስጀምራት ነው መሰለኝ ስትጠብቅ የነበረው ስለ ፕሮጀክቱ ማስረዳት ትጀምራለች። በዚህ ጊዜም ሹ ፈገግታዋንና ውበቷን እያደነቀ ፈዞ ይቀራል። ይህ በእንዲህ እንዳለ ሊያንግ ሁሉንም ነገር ከቢሮ ሆኖ እየተመለከተ ስለነበር ጆዋን ጋር ደውሎ ቢሮ እንድትመጣ ያዛታል። ጆዋንም ቢሮ ከመጣች በኋላ ታፋው ላይ ያስቀምጣትና ሊስማት ሲል ሹ በድንገት ወደ ክፍሉ ይገባል። በዚህ ጊዜም ሊያንግ ጆዋንን ሄዳ ሌላ ስራ እንድትሰራ ያዛታል። ጆዋን ከሄደች በኋላ ሹ ወደ ሊያንግ ጋር ጠጋ ብሎ ሁሉንም ነገር እንደሚወስድበትና ዛሬም እዚህ የተገኘው ድርጅቱን ሊወስድበት እንደሆነ ይነግረዋል። በቤት ውስጥ ሊያንግ ስለ ሹ እውነተኛ ዓላማ ለጆዋን ሲነግራት ግዢውን የማስቆም ሀሳቦችን ማሰብ ትጀምራለች። በሚቀጥለው ቀን ጆዋን ወደ ስራ ትሄድና ከሹ ጋር ትገናኛለች። ጆዋንም ትላንትና ቢሮ ውስጥ ያየውን ነገር በሚስጥር እንዲይዘው ትነግረዋለች። ሹ ለማንም እንደማይናገር በምላሹ ግን አንድ ነገር እንድታደርግለት እንደሚፈልግ ይነግራታል። ጆዋንም እሺ ምንድነው ብላ ስትጠይቀው ለፍቅረኛው ስሜቱን ሊገልጽላት ስለሚፈልግ ሁሉንም ነገር እንድታዘጋጅለት ይጠይቃታል። ጆዋንም ምን ጣጣ አለው ብላ ማታ የድርጅቱ ድግስ ላይ ይዟት እንዲመጣ ትነግረዋለች። ማታ ላይም ጆዋን ሁሉንም ነገር አዘጋጅታ ሹን ይዘው ትመጣለች። በሚገርም ሁኔታም ሹ እንድታገባው ጆዋንን ራሷን ይጠይቃታል። ጆዋንም እየተፈጠረ ባለው ነገር ግራ ትጋባለች። ከዚያ ግን ይህ ሊሆን እንደማይችል በመንገድ ታቅፈውና ጓደኛሞች መሆን እንደሚችሉ ግን ትገልጽለታለች። በዚህ ጊዜ ግን ሊያንግ በንዴት እየተመለከታቸው እንደሆነ ታስተውልና ወደ እሱ ጋር ትሄዳለች። ከዚያም ለተፈጠረው ነገር ይቅርታ ትጠይቀዋለች። ሊያንግ ግን ምንም ነገር መስማት አልፈለገም ነበር። በዚህ ጊዜም ጆዋን በጣም ታዝንና ቢሮውን ለቃ ትወጣለች። በሚቀጥለው ቀን በቢሮ ውስጥ ሊያንግ ጆዋንን ሊስማት ሲል ሹ እንደገና በመምጣት ያቋርጣቸዋል። ሹም ወደ ሊያንግ ጋር ጠጋ ይልና የሚፈልገውን ነገር ለማድረግ ፈቃደኛ ካልሆኑ ሴቶች ጋር ቢርቅ እንደሚሻለው ይነግረዋል። በዚህ መሃል ግን ጆዋን ወዷን ያማትና ቢሮውን በአፋጣኝ ለቃ ትወጣለች። በኋላ ላይ ሹ መድኃኒት ያመጣላትና ራሷን መንከባከብ እንዳለባት ይነግራታል። ከዚያም በጣም ሊቀርባት ሲሞክር ፍቅረኛ እንዳላት በመንገድ እንዲርቃት ትነግረዋለች። ሹም በዚህ ጊዜ ንግግሯን ችላ ማለት ጸጉሯን ማስተካከል ይጀምራል። በተመሳሳይ ጊዜ ግን ሊያንግ ወደዛ ይመጣና የተፈጠረውን ነገር በሙሉ ይመለከታል። ወደ ቤት ከተመለሱም በኋላ ሊያንግ ከሹ ጋር ስለተቀራረበች ጆዋንን ይወቅሳታል። ነገር ግን ከትንሽ ቆይታ በኋላ ምንም እንዳልተፈጠረ በመሆን መሳሳቅ ይጀምራሉ። እካስ ሊያንግና ጆዋን የሹን ሁኔታ ለማየት መጀመሪያውን ያቀዱት ነገር ነበር። ከትንሽ ቆይታ በኋላ ሊያንግ ጆዋንን ተሸክሟት ወደ መኝታ ክፍላቸው በመግባት ጣፋጭ ምሽትን ያሳልፋሉ። በሚቀጥለው ቀን ሹ ጆዋንን ያገኛትና ድርጅቱን ሊገዛ እንደመጣ በመግለጽ ለዚህም ምክንያቱ ጆዋን ራሱ እንደሆነና የግዢ ወረቀቶቹ ላይ የማይፈርም ከሆነ ሙሉ ድርጅቱ ኪሳራ ላይ እንደሚወድቅ ይነግራታል። የግዢ ቀን ማታ ለእሷ ትልቅ ሰርፕራይዝ እንዳላት ይገልጽላታል። በመቀጠል ጆዋን ወደ ሊያንግ ጋር ትሄድና ድርጅቱ ኪሳራ ላይ እንደሆነ ትጠይቀዋለች። ሊያንግም አዎ ብሎ ሲመልስላት ጆዋን ለሁለቱም የሚበቃ ገንዘብ ባንክ አካውንቷ ውስጥ እንዳለ በመግለጽ ቀሪ ሕይወታቸውን በእሷ ገንዘብ አንድ ላይ መኖር እንደሚችሉ ትነግረዋለች። ምሽት ላይም የግዢው ፕሮግራም መካሄድ ይጀምርና ሊያንግ የሹን ድርጅት በ100 ሚሊዮን የን ለመግዛት እንደጠየቀ ይነገራል። ሹም ይህንን ሲሰማ በጣም ይደነግጣል። ሊያንግም መጀመሪያውኑ ድንገተኛ የዋጋ ውድድሩ ለዳይሬክተሮች ቦርድ እንዳሳወቀና በምላሹም የኩባንያው ዋና ስራ አስፈጻሚነት እንደሰጡት እንዲሁም ሹን ከስራ እንዳባረሩት ከትዕይንታችን እንረዳለን። ሹም በዚህ በጣም ተናዶ ቦታውን ለቆ በመሄድ ለበቀል ራሱን ያዘጋጃል። በቀጣይ ሊያንግ ጆዋንን በቅንጡ ሬስቶራንት እየጠበቃት የጋብቻ ጥያቄ ሊያቀርብላት ያስባል። ጆዋንም ወደ ሬስቶራንቱ አቅራቢያ በምትደርስበት ጊዜ ሹ ያፍናትና በመኪናው ይዟት ይሄዳል። በዚህ ጊዜም ሱኪንግ መኪና ውስጥ ሆና ሁሉን ነገር እየተመለከተች ስለነበር ለሊያንግ ትደውልለትና የተፈጠረውን በሙሉ በመንገር የሹን መኪና መከተል ትጀምራለች። በሌላ በኩል ሹ ጆዋንን ወንበር ላይ ጥፍር አድርጎ ካሰራት በኋላ እንደሚወዳትና ለሱ እንደምትገባ በመግለጽ ነገ ይህንን ሀገር ለቀው እንደሚሄዱ ይነግራታል። ልክ ሹ እንደሄደም ሱኪንግ ወደዚያ መታ ጆዋንን ከታሰረችበት ከፈታቻት በኋላ ሊያንግ ውጭ እየጠበቃት እንደሆነ በመንገር ወደ አንድ ቀዝቃዛ ክፍል ታስገባትና ከግድግዳ ጋር አጋሻት ራሷን እንድትስት በማድረግ በሩን ከውጭ ቆልፋባት ትሄዳለች። ወዲያውኑም ሹ ሱኪንግ ያደረገችውን ነገር ያስተውልና ጆዋንን ለማትረፍ ወደ ክፍሉ ይገባል። እንዳለመታደል ሆኖ ሱኪንግ እንደገና ተመልሳ ትመጣና ሁለቱም ላይ በሩን ትዘጋባቸዋለች። ሹም እንደምንም ብሎ ጆዋን እንድትነቃ ካደረጋት በኋላ ሊያንግ ጋር ደውለው ስላሉበት ሁኔታ እንድታሳውቅ ይነግራታል። በቀዝቃዛው ክፍልም ኔትወርክ አስቸጋሪ ስለነበር ጆዋን የሱ ትከሻ ላይ በመውጣት ኔትወርክ መፈለግ ትጀምራለች። እንደ ዕድል ሆኖ ኔትወርኩ ይሰራላቸውና ስላሉበት ሁኔታ ለሊያንግ ታሳውቀዋለች። ሊያንግም ጆዋን ያለችበት ሁኔታ እንደነገረችው በብርሃን ፍጥነት ወደዚያ ይመጣል። ወደ ክፍሉም እንደገባ ሹ ብርዱ በጣም ስለበረታበት ጆዋን የራሷን ኮት እንዳለበሰችው ይመለከታል። ከዚያም ሹን ያዝለውና ከክፍሉ በሚወጣ ሰዓት ሱኪንግ ወደዚያ በመምጣት ጥፋተኛ እንደሆነች በመግለጽ ወደ ሕይወቷ ተመልሶ እንዲመጣ ትማጸነዋለች።
ሊያንግም ይህ በፍጹም እንደማይሆንና ያደረገችውን ነገር ራሷ ለፖሊሶች በመግለጽ እጇን እንድትሰጥ ይጠይቃታል። በቀጣይ ሊያንግ ጆዋንና ሹን ለማየት ወደ ሆስፒታል ይሄዳል። በዚህ ጊዜም ሊያንግና ሹ ወንድማማቾች እንደሆኑና በአባት እንደሚገናኙ ትዕይንታችን ያሳየናል። አባታቸውም ለሁለቱም የተለያየ ድርጅት በመስጠት እንዲያስተዳድሩ እንዳደረገ፣ ነገር ግን ሹ ድርጅቱን መልሶ የተነጠቀ የነበረ ቢሆንም ሊያንግ ግን አባታቸውን አናግሮት እንዲመለስለት እንዳደረገ ይነግረዋል። በቀጣይ ሊያንግና ጆዋን በትዕይንቱ መጀመሪያ ላይ ወደ መጡበት መዝናኛ ስፍራ ይመጡና ሊያንግ እስከ ሕይወቱ ፍጻሜ ድረስ አብራው እንድትሆን ጆዋንን ሲጠይቃት እያስመለከተን ፊልማችን ይጠናቀቃል።